በነገራችን ላይ ሁሌም ቁርአንን ከፍተን በምናነብበት ጊዜ በእርግጠኝነት ከነዚህ ማቆሚያዎች መካከል ወይንም ከነዚህ ምልክቶች መካከል አንዱን እናገኛለን። ታዲያስ እነዚህን ማቆሚያዎች እና እነዚህን ምልክቶች ስንቶቻችንን ጠንቅቀን የምናውቃቸው? እነዚህን ምልክቶች ስናገኝስ ምንድነው ማድረግ ያለብን? በዛሬው ቪዲዮ ቀላል እና ግልጽ በሆነ መልኩ የእነዚህን ማቆሚያዎች ማብራሪያ የምንመለከት ይሆናል። እነዚህ ምልክቶች የማቆሚያ ምልክቶች ሲባሉ በአረበኛ ዓላማቱል ወቅፍ ይባላሉ። የማቆሚያ ምልክት ይባሉ እንጂ ሁላቸውም የማቆሚያ ምልክቶች አይደሉም። ከዛ መካከል ያልሆኑም አሉ። ማለትም ከማቆሚያ ውጭ ለሌላ ዓላማ የምንጠቀማቸው ምልክቶች በውስጡ ይገኙበታል። ሁላቸውንም ጠቅለል ባለ መልኩ የምንመለከት ይሆናል። እስኪ ከመጀመሪያው ምልክት እንጀምር። በመጀመሪያ ይችን የመጀመሪያዋን ሚም በምናገኝ ጊዜ ይችን ሚም ቁርአናችን ላይ ስናገኛት ማቆም ግዴታ ነው የሚል መልእክት ታስተላልፋለች። ነገር ግን ማቆምን ትተን አሳልፈን የምናነብ ከሆነ የአንቀጹን ጽንሰ ሐሳብና ወይንም መልእክቱን ሊያዛባ ይችላል። ለምሳሌ አንድ የቁርአን አያ እንመልከት። ፈላ የሕዙንከ ቀውሉሁም ኢና ነዕለሙ ማ ዩሲሩነ ወማ ዩዕሊኑን በሚለው አያ ላይ ሚም እናገኛለን። ስለሆነም ይህንን አያና የመሳሰሉ አያዎችን በምናገኝ ጊዜ ሚም ከላይ ላይ ተቀምጣ ስናገኝ እንደዚህ አድርገን እያቆምን እያሳለፍን ልናነበው የግድ ነው። ሁለተኛ የትንሿ ላም ምልክት። የትንሹ ላም ምልክት ምንድነው የሚያስተላልፈው መልእክት? የሚምን ተቃራኒ ሐሳብ ያስተላልፋል። ይህ ብሎ ማለት ምንድነው? ላም ላይ ላምን ከሆነ አያ በላይ ተጽፎ ካገኘነው ማቆም ክልክል ነው የሚል መልእክት ያስተላልፋል። ይልቁንስ ሳናቆም ማንበብ ይኖርብናል። እዚህ ምልክት ላይ የምናቆም ከሆነ ወይንም እዚህ ላም ላይ የቁርአኑን ወይንም ደግሞ የአያውን የአንቀጹን መልእክት ሊያበላሸውና ሐሳቡን ሊያዛባ ይችላል። ለምሳሌ አንድ አያ እንመልከት። ثم لا يتبعون ما أنفقوا منا ولا أذى لهم أجرهم عند ربهم ስለዚህ የዚህን የላም ምልክት የምናገኝበት ማንኛውም ቦታ ላይ ሳናቆም አሳልፈን ልንቀራ የግድ ይሆንብናል ማለት ነው። ሶስተኛዋ የማቆሚያ ምልክት የሷድ ምልክት ወይንም ደግሞ ሲላ ተብላ የምትጠራው ምልክት ነች። ይህች ምልክት ምን አይነት መልእክትን ታስተላልፋለች ቢባል ከማቆም መቀጠሉ የተሻለ ነው የሚል መልእክት ታስተላልፋለች። ይህችን መልእክት ማንኛውም ቦታ ያገኘንበት ቦታ ላይ ከማቆም ቀጥሎ ማሳለፍ ወይንም ደግሞ አሳልፎ ማንበብ የተሻለ ነው። ነገር ግን ብናቆም ምንም አይነት ችግር የለውም። ለምሳሌ አንድ አያ እንመልከት። هذا يوم الفصل جمعناكم والأولين ከፈለግንም هذا يوم الفصل ብለን ማቆም እንችላለን። ከዛ በኋላ ጀማዕናኩም ወልአወሊን ብለን ማንበብ ምንም የሚከለክለን ነገር የለም። አራተኛው ምልክት ላይ ደርሰናል። አራተኛው ምልክት የቃፍ ምልክት ያለበት የሆነ ወይንም ደግሞ ቂላ በመባል ትታወቃለች። ይች ፊደል ምን አይነት ምልክት ወይንም ይች ምልክት ምን አይነት መልእክትን ታስተላልፋለች ቢባል ከማሳለፍ ማቆም የተሻለ ነው የሚልም መልእክት ታስተላልፋለች። ሆኖም ቀጥለን ብናሳልፍ ግን ምንም አይነት ችግር የለውም። ለምሳሌ አንድ ምሳሌ ልመስልላችሁ። ወቃሉ እተኸዘ አላሁ ወለዳ ሱብሓነሁ ብለን መቀጠል እንችላለን። ወይንም ወቃሉ እተኸዘ አላሁ ወለደን ሱብሓነህ ማለት እንችላለን። ምንም የሚከለክል ነገር የለም። ነገር ግን ብናቆም የተሻለ ነው። ማቆም ካልፈለግን ችግር የለውም። አምስተኛዋ ይቺ የጂም ቅርጽ ያላት የሆነች ምልክት ነች። ይቺ ፊደል ወይንም ደግሞ ይቺ ምልክት ማቆምም መቀጠልም ይቻላል። ምርጫው የቃሪኡ ወይንም ደግሞ የሚቀራው ሰውዬ ነው የሚል መልእክት ታስተላልፋለች። አሁንም አንድ ምሳሌ ልመስልላችሁ። ወኡምሊ ለሁም ኢነ ከይዲ መቲን ብለን ማንበብ እንችላለን። አለያም ወኡምሊ ለሁም ኢነ ከይዲ መቲን ማለት እንችላለን። ምርጫው ለኛው ነው የተሰጠው። ስድስተኛው ምልክት ላይ ደርሰናል። የስድስተኛው ምልክት እነዚህ የሶስት ነጥብ የሚመስሉ ምልክቶች ናቸው።
እነዚህ ምልክቶች ምን አይነት መልእክትን ያስተላልፋሉ ቢባል አንደኛው ላይ ካቆምን አንደኛው ላይ ማቆም እንደሌለብን ነው የሚያስተላልፈው። የመጀመሪያው ላይ ካቆምን ሁለተኛው ላይ እናሳልፋለን። የመጀመሪያው ላይ ካላቆምን ሁለተኛው ላይ ማሳለፍ ግዴታ ይሆናል። ሆኖም ግን ሁለቱም ላይ ሳናቆም ማሳለፍ እንችላለን። ብናቆም የተሻለ ነው ለማለት ነው እንጂ ሳናቆም ማሳለፍም እንችላለን። ምንም ችግር የለውም። የተከለከለው ምንድነው ቢባል ሁለቱም ላይ ማቆም፣ ይህ የተከለከለ ነው። እስኪ ይበልጥ ግልጽ ይሆን ዘንድ በምሳሌ እንመልከት። ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን። ላ ረይበ ፊህ፣ ረይብ የሚለው ላይ የመጀመሪያው ላይ አላቆምንም፣ ሁለተኛው ላይ ግን አቁመናል። የመጀመሪያው ላይ ካላቆምን ሁለተኛው ላይ ማቆም ግዴታ ነው። በተቃራኒውም ልክ እንደዛው ማለት ነው። ሰባተኛው ምልክታችን ይች ምልክት ነች። ይች ምልክት የሱጁድ ምልክት በመባል ትታወቃለች። በቁርአንም ውስጥ 15 ቦታ ላይ እናገኛታለን። ይችንም አያ በምናገኝበት ጊዜ የምንቀራበት ቦታ ለሱጁድ የሚመቸን ከሆነ አያውን እንደጨረስን ሱጁድ ብናደርግ የተሻለና የተመረጠ ነው። ቀጣይ ይቺ የሚም ምልክት ትሆናለች የምንመለከተው። ይቺ ሚም ቅድም ካሳለፍናት ከሚም አይነት በጣም ትለያለች። በትርጉምም ትለያለች፣ በጽሁፍም በቅርጽም ትለያለች። ይቺን ሚም አንዳንድ ጊዜ የቃል መካከል ላይ፣ አንዳንድ ጊዜ የቃል መጨረሻ ላይ ልናገኛት እንችላለን። እሱም ይቺን ሚም መቼ መሰላችሁ የምናገኘው? ከኑን በኋላ ከኑን ሳኪና በኋላ ባ የሚመጣ ከሆነ ከኑን በላይ ይቺ ሚም ትጻፋለች። ያኔ ኑንን የምናነባት በሚም ነው። እስኪ በምሳሌ እንመልከተው። ከላ ለዩንበዘነ ፊል ሑጠመህ። እዚህ ቦታ ላይ አሁን ኑንን ኑን ብለን አላነበብንም። ኑንን ወደ ሚም ቀይረናታል። እንዴት አልን ማለት ነው? ለዩንበ ብለን ያነበብነው። በሌላ አገላለጽ ይህ አገላለጽ ኢቅላብ ተብሎ የሚጠራው ነው። ቀጣዩ ምልክታችን ይቺ የሲን ምልክት ወይንም ሲንን የምትመስለው ፊደል ነች። እሷም ሰክታ ትባላለች። ይችንም ምልክት በምናገኝበት ጊዜ ሙሉ በሙሉ ዝም ሳንል የተወሰነ ያክል ትንፋሽ ሳንወስድ ዝም ማለት ይኖርብናል። ሙሉ በሙሉ ዝም ማለት አይቻልም። ለምሳሌ ወቂለ መን ራቆ ማለት ልክ እዚህ ላይ ወይንም ኑን ፊደል ላይ ሲን የተቀመጠበት ላይ ድምፃችን ሳይወጣ ትንፋሻችን ሳይወጣ እምቅ ማድረግ፣ የተወሰነ ያክል ዝም ማለት። ይህንን ይመስላሉ ማቆሚያዎች። በተወሰነ ያክል ማብራሪያቸው ይህን ያክል ይመስላል። የዛሬው ፕሮግራማችን እዚህ ላይ ይጠናቀቃል። ጠቃሚና ትምህርት አዘል የሆነ ፕሮግራም እንደነበረ ተስፋ አደርጋለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ሱና ሆኖ እንደ ፈርድ ይዘህ መጣ ካላህ ዘንድ